ከአይኤልኦ ፕሮአግሮ ፓርትነርሺፕ ከስራና ክህሎት ሚኒስቴር ከዶሮ አርቢዎችና አቀነባባሪዎች ማህበር ጋር በመገናኘት የአሰልጣኞች ስልጠና በመስጠትና እንዲሁም የአሰልጣኞች ስልጠና ከተሰጠ በኋላ ከተለያየ ዩኒቨርሲቲ ተመርቀው የወጡ ተማሪዎችን በመመልመል የስራ ላይ የተግባርና የክህሎት ልምምድ አግኝተው እንደወጡ ነው። አይኤልኦ ፕሮአግሮ ፕሮጀክት ለ200 ፍሬሽ ግራጁዌት ኦን ጆብ ትሬኒንግ አዘጋጅቶ ነበር። ከዛ መሃል ተመዝግበን 30 አካባቢ የምንሆነው ልጆች በአለማ ፋርምስ ስር ተመድበን ትሬኒንግ ወስደን ነበር። በድርጅቱ ስርዓትና ደንብ መሰረት ተፈትነን ሁለታችን እንግዲህ የስራ እድል ተፈጥሮልን አሁን በአለማ ፋርምስ ውስጥ እያገለገልን እንገኛለን ማለት ነው። ኮሜርሻል የሆኑ ነገሮችን ያው ትሪት የማድረግና የማየት ነገሮች ይኖራሉ። ለምሳሌ ኮሜርሻል ሌየር ያው ግቢ ውስጥም ክሊኒክ ስለነበረ ትሪት ሊደረጉ ሲመጡ እናያለን። እናቴ ሆል እነዚህ ብሪደር ፋርሞችን ወይም ፓረንት ስቶክን እና እንደዚህ አይነት ቦታ ላይ ደግሞ ኤክስፔሪየንስ ማግኘትና እዛ ቦታ ላይ ለመስራት ያው ለመጀመሪያም ጊዜ ነው በዚህ ድርጅት አማካኝነት የተመቻቸልኝ። ይህን ስልጠና ለየት የሚያደርገው አይኤልኦ ፕሮአግሮ ፓርትነርሺፕ ኢኒሺዬሽኑን ወስዶ ዩኒቨርሲቲ ተማሪዎች ብዙ ጊዜ ተመርቀው ሲወጡ የሚገጥማቸውን የተግባር እውቀትና የክህሎት ጋፕ ለመቅረፍ መነሳቱ አንደኛው ልዩ የሚያደርገው ነው። የዘር እንቁላል ማምረቻ ክፍል ኃላፊ ሆኜ ነው እየሰራሁ ያለሁት። በዚህ አጭር ኤክስፒሪየንስ እዚህ ቦታ መድረስ ራሱ ትልቅ ኬሪየር ዲቨሎፕመንት ነው። ሞር ደግሞ በተሻለ አቅም እኔም ራሴን ሰጥቼ ሰርቼ ከዚህ የተሻለ አድጌ ካምፓኒም እስከ መምራት ድረስ የመሄድ እቅድ አለኝ። አልፎም ተርፎ ደግሞ በራሴ በግል ካገኘሁት እውቀት አንጻር ለራሴም ለአካባቢም ጥሩ ልማት ለማምጣት አስባለሁ ማለት ነው። የኔን ካሪየር እንግዲህ ሙሉ ለሙሉ ቀይሮታል ማለት እችላለሁ። በዚህ በፖልተሪ ኢንዱስትሪ ላይ የነበረኝ እውቀት በጣም ትንሽ ነበረ። ያው በሽታዎችንና እንዴት ትሪት ማድረግ እንዳለብን ብቻ ነበር የነበረኝ እውቀት። ግን ከዛ በኋላ እዚህ ልክ ትሬኒንግ ላይ ስገባ ጫጩት እንቁላል ከመጣል ጀምሮ እስከ መፈልፈል ድረስ ከተፈልፍሎ ደግሞ ኮሜርሻል ፋርሞች ላይ ሄዶ ምን መደረግ አለበት የሚሉትን ነገሮች ሁሉ ቴዎሬቲካል ፕራክቲካል የሆነ ኖሌጅ እንዲኖረኝ ቢውልድ አድርጎኛል ማለት ነው። እንደሚታወቀው የፋርሙ ሴክተር ኢትዮጵያ ውስጥ ብዙ ያደገ ሴክተር አይደለም። ስለዚህ ብዙ ባለሙያዎችን ይዞ መስራት ይጠበቅበታል። የትኛውም አሁን ባለው በነባራዊ ሁኔታ አንድ የዩኒቨርሲቲ ግራጁዌት ወጥቶ በዶሮ እርባታ ተመርቆ ሲሰራ በኃላፊነት ነው የሚቀመጠው። እዛ ፋርም ቁጭ ብሎ እያንዳንዱን የስራ እንቅስቃሴ የመገምገም ችግሮች ካሉ የማስተካከል እና የማሻሻል ኃላፊነት ይዞ ነው ወደዛ ስራ ጆይን የሚያደርገው። ዲሲፕሊን አድርጎኛል እና ወርክ ኢቲክስንም በደንብ እንድማር አድርጎኛል ማለት ነው። በጣም በብዙ ነገር ለውጦታል። ምክንያቱም አንድ ቴዎሬቲካል የምታውቂውን ነገር በተጨባጭ አይተሽው ስታውቂው ያን ነገር በቀላሉ የመረዳት አቅምሽ ይጨመረ ይሄዳል። ብዙ እውቀቶችን አግኝቻለሁ፣ ብዙ ልምዶችን አግኝቻለሁ። ኢቭን ከዛ በኋላ ራስ ወጥቼ በግሌም ለመስራት የሚያመቻችልኝ ነገር እዚህ ከመቀጠሪ በፊት የነበረውንም የኖሌጅ ጋፕ የነበረው ሞልቶልኝ ብቁ ባለሙያ እንደሆነ አድርጎኛል ማለት ነው።